መኝታ ቤት ላይ ያደረሰው እኔ ያሰብኩት እንግዲህ መኝታ ቤቴ ላይ ዴኮር ለማድረግ ነው። ሁለት የፖፑላር በብዛት የታወቀ ነው። አብዛኛው ወንዶች ጫማ ይደረድራሉ፣ ሴቶችም ይደረድራሉ። ግን የስኒከር ስታይል ምናምን ስኒከር አብዛኛው ኮሌክሽን ያላቸው ናቸው። ብዙም ኮሌክሽን የለኝም፣ ግን የኔ የምወዳቸው ጫማዎች ፌቨራይት የምላቸውን አይነት ምናምን ገዛቸዋሉ። በአጠቃላይ ጫማ መደርደሪያ ስለሌለኝ እነሱ ለመደርደር ነው። ሰው ዲኮር እናደርገዋለን። ኢትዮጵያ የጫማ መደርደሪያ 7 ያለው መደርደሪያ አንድ በሳይድ እዚህ ጋር አዛለው መስኮት ወላይ ላይ ይቻላል። ቅዳሜ ምናምን ይመጣል። እሱ መሀል ላይ እዚህ ጋር እናደርገዋለን። እዚህ ጋር እና እዚህ ጋር ጫማ መደርደሪያ መስኮት። ከዛ አንዳንዴ የአውትፊት ቪዲዮ ለምሳሌ ኮንተንት ስትሰራ ያው አንዳንዴ እንትን እኔ ምን ይወዳሉ ፋሽን ስታይል ምናምን ልብስ መልበስ ልብስ እንደዚህ ቪዲዮ ለምሳሌ ኮላብ አድርጌ ከልብስ ከሚያመርቱ ከድርጅቶች ከብራንዶች ጋር ከብራንድ ከዲዛይነሮች ጋር ምናምን መስራት ስለምፈልግ ለእንደዚህ አይነት ኮንተንትን ለራሴ በቃ የኔ ላይፍ ስታይል እንደዚህ አይነት ነገር ስለሚመቸኝ ለእኔ ለኮንተንት ስለምወድ ለመስራት አሰብኩ ማለት ነው። ይሄን አድርጌ አንዳንድ ኮንተንቶች በእንደዚህ ስሰራ ልብስ ማስታወቂያ ማሰራት የሚፈልጉ ሰዎች ይመጣሉ። በመሀል እናንተም የራሳችሁን ስታይል ያደረጋችሁ ምናምን በሰራችሁ ቁጥር ለእኔም ለስራ እድል ሊከፍትልኝ ይችላል እና ያንንም ሁለት እድል ነው የምትጠቀሙት። አንድ የምትወዱት ነገር ታደርጋላችሁ፣ ሁለት ደግሞ በዛው ስራ ትሰሩበታላችሁ። ብዙ አናውራ፣ ዴኮር እናድርገው። ሌትስ ጎ። አዳም ይሰራል፣ ፊሎም ያግዙኛል፣ ወይ በማየት ወይ በመስራት ያ ታግዘኛለህ። ሌላ ጫማ አለኝ ገና ዳኒ ያለመጣ 4 ጫማ አለኝ። ገና የሚወጡ ጫማዎች አሉ፣ ብዙ ጫማ ነው ያለኝ። ግን ዋናው አሪፍ የምላቸው እሰቅላቸዋለሁ። እስካሁን አልገባቸውም እንዴት እንደሚሆን ጫማ ይመጣል። በአሁኑ ሰዓት ተቀይሯል። ሰዎች ሲቪ ነው የሚያዩት። በአሁኑ ሰዓት ሁሉ ሶፍት ስኪል አለው የሚባለው ነገር ብለን ይታያል እና ከዚህ ውስጥ አንዱ ደግሞ ቋንቋ እጅግ በጣም ወሳኝ ነው። ቀጥታ ሄደን የምንጠቀምባቸው ናቸው። ስለዚህ በብዛት ወሳኝ መረጃዎችን ናቸው። ስለዚህ ተጠቀሙባቸው። የናናባይ መልዕክት ነው። ቢቢሲ የተዘገበው ከላይ የተዘገበው ሳይሆን በብዛት እንደዚህ መሬት ወርደው ስለ ወረቀት ሊሆን ይችላል፣ ስለ አንድ ነገር ሊሆን ይችላል። እነዚህ መረጃዎች ተጠቅላላውበት ሳይሆን እናንተ የምትጠቀሙባቸው መሬት የሚወዱ ነገሮች ናቸው። ስለዚህ ለሰው ሼር ማድረግ አትርሱ። እሱ መጀመሪያ መዝገቢያ ፓስፖርት ነገር ግን ጀርመን ፓስፖርት ብቻ ከጣሊያን ከኢትዮጵያ ቤተሰብ በዚህ መልኩ ጨርሰናል ማለት ነው። ገና 5 ጫማ ይቀረኛል። ዳኒ ቤት በነበርኩ ሰዓት እዛ ያስቀመጥኳቸው ጫማዎች አሉ፣ ቆዳ ጫማ ምናምን ሌላ ጫማዎች አሉ። ሞር ደግሞ ይሄ ከሱፍ ጋር ከጨርቅ ሱሪ ጋር ሞር ይሄ ኤሌጋንት አለባበስ ለብሶች ቆዳ ጫማዎች በብዛት የሚቀሩት እዚህ ጋር ናቸው።
እዚህ ጋር ደግሞ ቆዳ ምናምን ያልኩት አሉ ገና ቲምበርላንድ ምናምን የሰመር ጫማዎች የሱፍ ጫማዎች አሉ። እነሱ ለማንድ እናመጣቸዋለን። እዛ የድሮ ቤት የረሳሁት ጫማዎች አሉ ያላመጣኋቸው እና እዚህ ጋር መስታወት እናደርጋለን። ሌትር ከ80 የሚሆን መስታወት እንደዚህ እዚህ ጋር እናመጣለን። እንዳልኳችሁ ሌላ ኮንተንት ስሰራ ምናምን እዚህ ጋር ልብስ ለብሱ ምናምን ደስ ይላል። ከኮንተንት ብራንዶች ጋር ለመስራት ምናምን አሪፍ ነው። ይዞ መመኘት መስራት አሪፍ ነውና አሁን ደግሞ ኮምፒውተር ጋር ሌላ ደግሞ አማዞን ላይ መስታወት እናዛለን። የኢኪያ ሾፒንጋችን ሄደን ገዝተን መተናል፣ ገጥመናል። አሁን ደግሞ መስታወት ይቀረናል። መስታወት ዛሬ እናዝና ዛሬ ሐሙስ ነው። ዛሬ ካዘዝኩት በትንሹ ቅዳሜ ምናምን ይመጣል። ቅዳሜ ሲመጣ ደግሞ አንቦክስ አድርገን እዚህ ጋር እናምጣዋለን። ኤልኢዲ ላይቶች እና የተወሰነ ነገር ዲኮሬሽን ምናምን ትንሽ ይቀረዋል። እዚህ ጋር ደግሞ የልብስ መስቂያ አለባችሁ። ኢኪያ ላይ ፈልጌ ነበር እንዳጋጣሚ ከዚህኛው ጋር ኦርደር ጋር ማግኘት አልቻልኩም። እንዳጋጣሚ አቬይለብል አልነበረም። አንድ ሳምንት ምናምን ጠብቅ ምናልባት ሊመጣ ይችላል። ስለዚህ እሱ ሲመጣ ደግሞ እዚህ ጋር ጃኬቶች ምናምን ለመስቀል ይመቻል። እዚህ ጋር ታደርጋላችሁ። ልክ ስትወጡ ምናምን ቲክ አድርጋችሁ የምትወጡት አይነት ማለት ነው። እንደዛ ትጉ ምናምን ይመቻል። ለዛ ነው። ወደዚህ ስፔስ ደግሞ ልብስ ምናምን እናደርጋለን። እዚህ ጋር ምንጣፎች ምናምን አሉ። እስቲ ወይ እዚህ ጋር የኛው ምንጣፍ አደርገዋለሁ ለሳሎኑ ለጊዜው እስቲ እናድርገው። ለጊዜው እንደዚህ ያለ ምንጣፍ ምናምን ባይዘው ቤት ያሳምራል። እንደዚህ ያደርጋሉ። ሌላ እዛ ያለው ምንጣፍ ምናምን ወይ እዚህ ጋር ክብ ትልቅ ምንጣፍ እንበዛለን። ያ ሌትስ ጎ ወደ ፒሲያችን ይገባል። ኮምፒውተራችን ላይ እንግዲህ አማዞን ላይ ቅድም ባስኬት ውስጥ የከተትኩት አለ። ከእናንተ ጋር አብረን እናያለን ያለውን ዋጋ አማራጭ ምናምን በእንትን በሜትር ይለያያሉ ዋጋቸው። ሜትር ከ70 ሜትር ከ60 ሜትር ከ35 ዋጋቸው ዲፍረንት አለው። ሜትር ከ90 ምናምን እስከ 150 ምናምን ነው ዋጋው። በዛው እየጨመረ ነው የሚሄደው። ብዙ አይነት ሽፒግሎች ነው ያሉት። ለእኛ ቤት የሚሆነውን ከእናንተ ጋር መምረጥ እንችላለን። ጎልደን አለ፣ ነጭ ሲልቨር አለ፣ ጥቁር አለ። ይህ ደግሞ ጥቁር ፍሬም ያለው ሞር አሪፍ ነው ብዬ አስባለሁ። ምን ታስባላችሁ? ለእኔ ሴታፕ ለእኔ የምፈልገው ለጥቁር ይሻላል። አትሊስት ለሴቶች ጎልድ ቢሆን ይሶኬ፣ ለወንድ ግን ጥቁር ቢሆን ይመከራል ብዬ አስባለሁ። ምን ታስባላችሁ? ለምሳሌ ይህን ብናየው እዚህ ጋር ክብ ነው። ይሄ ክብ መሆኑን አልፈለኩትም፣ የአራት ማዕዘን የፈለኩት። አራት ማዕዘን እንፈልጋለን። እዚህ ጋር 59 ብር ይላል። 59 ብር የሚለውን ለምሳሌ 59 ያለበት ምክንያት ስናየው 53 በ63 ሜትር ከ63 ነው ርዝመቱ። ስልካት ገባችሁ? ይህንን መግዛት ትችላለሁ። ግን ምን ታስባላችሁ? ቅድም እያመለተው ነበር። ሜትር ከ63 ይሻለኛል ወይም ደግሞ ሜትር ከይሄኛው? ይሄ የለም በአሁኑ ሰዓት የለም እያሉ ነው። ይሄ ደግሞ ወደ ጎን በጣም የሰፋ ነው። የሚደብረው ደግሞ ወደ ጎን በጣም ሰፊ ነው። ሜትር ከ68 አለ። ሜትር ከ68 89 ይላል። እሱን እንግዛው ወይስ ሌላ? ፍሬሙ ጥቁር መሆኑ ደስ ይላል። ወደ ጎን ስፋቱ ደስ ይላል። እንደምታዩት ግሬስ አለው ምናምን። ምን ይሻላል? እስቲ ሀሳብ ስጡ እናንተ። እዚህ ጋርም አለ ግን ሜትር ከስንት ነው? ከሜትር ከ47 አጭር ነው። 99 ብር ይላል። ይሄ ሜትር ከ65 ደግሞ ውድ ነው። ሜትር ከ68 ሆኖ ራሱ ውድ ነው። ሜትር ከ65 ሆኖ ራሱ ውድ ነው። ነገር ለምንድን ነው የተወደደው? ኳሊቲው ምንድን ነው ያስወደደው ነው? እስቲ ዋናው ሚኒማሊስት ሽማል አልሙኒየም ሞደርን ክሎስ ምናምን ሪቪው ነው በብዛት የማየው። ወረታች ኮሜንት ይጃ ያለው ኮሜንት ላይ 1500 ምናምን ሰው ገዝቶታል። ከሌሎቹ አንጻር አሁን ይሄ በጣም ተገዝቷል። ይሄ ማለት ይሄ ሌላ ነው። ይሄ ደግሞ በጣም ቺፕ ነው። ኦኬ ያኛው አይደለም ያየ ነው እናንተ ሌላ ነው።
ይሄ ቺፕ ነው። ቅድም አይቼ ደግሞ በጣም ብዙ ሰው የገዛውን መግዛት ደግሞ ጥሩ አይደለም። ለምን ነው ታውቃላችሁ? ሰው ቺፕ ነው ብሎ ብዙ ሰው ይገዛዋል እና ከዛ በኋላ ግን ኳሊቲ ዜሮ፣ ኳሊቲ ዜሮ። ኦኬ ያው የገዙት እኮ እንደዚህ የሚደም ኳሊቲ ኦፕቲማል also schlechter aber wertiger Spiegel. Aber leichter, also okay. Schöner, leichter, aber wertiger Spiegel. Der Klappständer lässt sich problemlos entfernen und dadurch konnte ich den Spiegel schnell mit 2 Schrauben an der Wand festziehen. Okay. Das ist die Dekor der Roten, ja. Und der sehr ኳሊቲ እዚህ ጋር ያየች ሽለሽት ኳሊቲ ሽለሽት ነው ያሉት። ይሄን ኮምፕሊት ሌላ ምን ይሻላል? ይሄኛው ስፒገር ከዛ ጋር ምንድነው የሚለየው? ፈጣሪ ነው የሚያውቀው። ከ79 እና 68 ሴንቲሜትር ወደ ጎን 65 ሴንቲሜትር ወደ ጎን ሰፊ ነው። ይሄን ባስኬት ውስጥ ገዝተን በቃ ይሄን እንገዛዋለን። እስኪ በጣም እንጠብቃለን። ቅዳሜ ከመጣ በኋላ ደግሞ ቼክ አድርገን አንቦክስ አድርገን ደግሞ እንሰቅለዋለን ማለት ነው። አሪፍ ነው፣ ደስ ይላል። ቀስ በቀስ ቤታችን እንደዚህ አድርገን እናሳምራለን። በንጋታው ደግሞ እቃችን መጥቷል። ድጋሚ ቅዳሜ ነበር ስጠብቅ የነበረው፣ አርብ መጣ ማለት ነው። ወዲያው አማዞን አንዳንዴ ደስ የሚለው ዛሬ ያዛችሁ አንዳንዴ በንጋታው እንዳጋጣሚ ሆኖ ፕራይም ነበር እና ፕራይም ስለሆነ ፕራይም ሲሆን ደግሞ ፈጣን ዴሊቨሪ ያላቸው ቶሎ አመጡልኝ ማለት ነው። አንድ ቀን ሮብ ከእናንተ እኩል አዘነው ማታ ያው ሐሙስ ደረሰ ነው። You see that? እስካሁን አላወቁም እንደሆነ ምን ይመስላችኋል? ሚረር ያ ተመልካቾች እንደምታዩት ይኸውና መስታወቱ ይሄን ይመስላል። ስፒክ ያ Do you like it, Philo? Can I see it? Yeah. Yeah. Well, I can see my dress. Look, it's your aroma. I can see my dress. What? በዚህ መልኩ ጨርሰናል ማለት ነው። እንዴት አያችሁት? እስቲ ኮሜንት ላይ ሀሳብ አስተያየታችሁን እንድትሰጡኝ በአክብሮት እጠይቃለሁ ማለት ነው። በዚህ መልኩ አሳምረነዋል። ይህ ጅማሮ ነው። ቀስ በቀስ ያው ሞር ቅድም ከነበረው መጀመሪያ ተችታሎች እንደዛ ጫማ ተዘርግፎ ምናምን አንዳንድ ኮሜንት ላይ ማለት ነው መኝታ ቤት ጫማ ይደረጋል እንዴ ምናምን ብላችሁኛል። ያለችኝ ሰው አለች። ያው እሱን የጻፍሽው ሰው ኮሜንት የእናንተንም ሀሳብ አስተያየታችሁን መስማት ፈልጋለሁ። ጫማ መኝታ ቤት ቢቀመጥ ችግር አለ ትላላችሁ ወይስ ችግር የለውም የሚለውን ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። አንዲት እህታችንም እንደዚህ ስለጠየቀሽ በተደጋጋሚ ጊዜ ጫማ ግን መኝታ ቤት ውስጥ አይቀመጥም ትላለች ነው። እዚህ ጀርመን ሀገር በብዛት የጫማ ክፍል የለም። ኖርማሊ የጫማ ክፍል ብቻ ተብሎ እንደ አሜሪካ ምናምን ይሄ ክሎዚንግ ሩም ምናምን ይሄ ልብስ በቀየሪያ ብቻ የለም እዚህ ሀገር እና እኔ አሁን ላስቀምጠው ብል ራሱ ፍሎር ላይ ወይ ማስቀምጠው ወይ ደግሞ አላውቅም እውነት ለመናገር ራሱ አገር ጀርመን ሀገር ላይ ወይ ፍሎር ላይ ታስቀምጣላችሁ ወይ መኝታ ቤት ታስቀምጣላችሁ ወይ አንድ ክፍል ኤክስትራ ይኖራችኋል ክሎዚንግ ሩም ታደርጉታላችሁ ምናምን እንደዛ ነው ያለው። እዚህ ደግሞ እንደዚህ ባደረገው ለእኔ ኦኬ ጫማ ምንም ችግር የለውም። ኖርማሊ ቁም ሳጥን አለ፣ ልብስ አለ፣ ከልብስ አጠገብ ጫማ እዚህ ብታደርጉም ኦኬ ባይ። ለምን ይሄን ያህል
የተለመደ ነው። ሌላም ሰው ስለሚያደርገው ይሄን ያለው የሚደብረው አይነት ነገር አይደለም። እስኪ እናንተ ማሳብ ያሰጣችሁ ስጡኝ። እንዴት አያችሁት? እዚህ ጋር ያለችዋን ነገር ትቀራለች። በዚህ ስፔስ የምታክል አንድ እንደዚህ ልብስ መስቂያ ነገር አለች። እሷ ልብስ መስቂያ እዚህ ጋር እናደርጋለን። የተወሰኑ ፍሬሞች፣ የፎቶ ፍሬሞች ምናምን ነገሮች ከልብስ ጋር የሚያያዙ ከፋሽን ጋር ምናምን ነገር ወይ ዩኒክ የሆነ ስታይል የሆነ ከለር ምናምን ያለው ፎቶ ምናምን ማድረግ እንችላለን። እዚህ ጋር ሌላ ፍሬም እናደርጋለን። ላይቱም በዚህ መልኩ እዚህ ጋር ደብቄዋለሁ። ላይቱም ስታይል ሁኔታ ያችሁት ወደዳችሁ ታደርጋችሁ ኮሜንት ላይ አስቀምጡልኝ። ሌላም ላይት ከፈለግን እዚህ ጋር እንደዚህ መስቀል እንችላለን። እንደዚህ መታ የምትበራ ላይት ማለት ነው። እንደዛ ማድረግ እንችላለን። ወይ እዚህ ጋር ደግሞ ፍሬም ማድረግ እንችላለን። ያ እንዴት አያችሁት? ገና ሞር ጫማዎች አሉ። እነሱ ሲመጡ ቦታ አይበቃም። እነዚህ ጫማ እናስወጣቸዋለን። አሁን የቆዳ ጫማ ከስንት አንዴ ነው የማደርገው። እስከዛሬ ከገዙት 2-3 ያደረኩት ይሄ ጫማ ቆሻሻ አፍልቼዋለሁ ምናምን። እነዚህ ቆዳ ጫማዎች በዚህ 2025 የገዛኋቸው ናቸው። ገና ብዙ ቆዳ ጫማዎች አሉ። ሌላ ራሱ ያላወጣኋቸው ምናምን ዩኒክ የምላቸውን ከለርፉ የሆኑ እነዚህ አሁን ከለርፉ ናቸው። ይሄ በቅርብ የገባ ጫማ ነው። ተጋዳ ያለቡት ይሄ ማሪፍ ጫማ ነው። እስከዛሬ ያደረኩትም ራሱ እነዚህ ፈርተዋል። ዘጋም ይላል። ያ ቀስ በቀስ እናመጣቸዋለን። እዚህ ጋር የስታይል እዚህ ጋር ደግሞ ስትፈርቁ ታደርጋላችሁ። ትንሽ ደግሞ ትልቅ ሰው ታጫውታችሁ ወይ ትንሽ ስታይል ምናምን የሆነ ኤሌጋንት ነገር ከፈለጋችሁ ደግሞ በዚህ መድረን እንደረድረዋለን። ያ ይሄን ይመስል ነበር ቪዲዮአችን። በቀጣይ ቪዲዮ እስከምንገናኝ እንግዲህ ሁላችሁም ሰብስክራይብ ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ። ለምትሰጡኝ ድጋፍ ሁሌ እንደብለው ከልብ አመሰግናለሁ። ቪዲዮ ከተመቻችሁ እንግዲህ ኮሜንት ላይ ደግሞ ሀሳብ አስተያየታችሁን ስጡኝ። ይመቻችሁ። ፒስ